ሰላም ጤና ይስጥልኝ ውድ የተዋሕዶ ቤተሰቦች የአማላጇ የድንግል ማርያም ወዳጆች የቸሩ መድኃኔዓለም ልጆች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰብ በዛሬው ዕለት ረቡዕ ስነ ፍጥረት ምንነት የምንማማር ወይም የምናይ ሲሆን ከዚያ በፊት ግን እንደተለመደው ባለፈው ከተማርነው ወይም የማክሰኞ ስነ ፍጥረት ውስጥ የተወሰነውን እንደሚከተለው እናስታውሳለን። በዚህም በአንደኛው ሰዓት ሌሊት ሲሶ ውሃ ተከፍሎ በዚህ ዓለም ሞልቶ ዋድሮ ነበርና ይህንን ከሶስት ከፍሎ አንድ እጁን ከምድር በታች ሰዶ ስሙንም ባህር እንዳለው አንዱን እጅ አስቀድሞ የሚያርፍበትን መሬት ጠርጎ ውቅያኖስ ብሎ እንዳሰፈረው አንዱን እጅ በዚህ ዓለም እንደተወው ጥቁሩን መሬትም ከታች አውርዶ ስሙን በርባሮስ እንዳለው ትርጉሙም ረቂቅ ጨለማን የሚያስገኝ ማለት እንደሆነ በሁለተኛው ሰዓት የመሬትን ቅጽር የመሬትን ጸብጻፍ ሰርቶ ውሃውን እንዳሰፈረ በሶስተኛው ሰዓት የእሳትን ቅጽር የእሳትን ጸብጻፍ ሰርቶ ውሃን እንዳሰፈረ በአራተኛው ሰዓት ቀዩን መሬት ቀብቶ ውሃውን መሬትን እንደ ቀለበት ከቦ እንዲይዝ እንዳደረገ ውቅያኖስን ሲያሰፍርም ወደ ዳር ጠርጎ ከጠፈር በታች ያሰፈረውን የመሬት አካል ናጌ ብሎ 12 ደጃፍ አውጥቶ እንደተወው ብሎም ከማዶ ከቀረው ጥቂት መሬት 12 መስኮት አውጥቶ ነፋስና እሳትን እያስገባ በናጌብ ባለው መስኮት እያስወጣ ምድርን ሲያስማማ እንዳደረና ከእርጥብ ባህር እርጥብ ጢስ ከደረቅ መሬት ደረቅ ጢስ ወጥቶ ደመና እንደሆነ እንዲሁም ምድርን ከሰባት ከፍሎ በአንዱ እጅ ላይ ውቅያኖስን አስፍሮ አንዱን እጅ የበረድ ማጣሪያ እንዳደረገው አንዱን እጅ ግሩማን አራዊትን እንዳሰፈረበት አንዱን እጅ ሰው እንዲኖርበት እንዳደረገ በአንዱ እጅ ናጌብን እንዳሰፈረ ይህን ሁሉ ያደረገው በአምስተኛው ሰዓት እንደሆነና በስድስተኛው ሰዓት ደግሞ ብሔረ ብፁዓንን በስተደቡብ ብሔረ ሕያዋንን በስተሰሜን አድርጎ እንደፈጠረ በሰባተኛው ሰዓት ገነትን በስተ ምስራቅ ሲኦልን በስተ ምዕራብ አድርጎ እንደፈጠረ ይኸውም ከበርባሮስ እኛ ያለንበትን ዓለም እኛ ካለንበት ዓለም ብሔረ ብፁዓንን ከብሔረ ብፁዓን ብሔረ ሕያዋንን ከብሔረ ሕያዋን ገነትን እንዳወራረሰ እንዲህም አድርጎ 20ውን ዓለም እንደለየ 20ው ዓለምም 9 ዓለመ እሳት 2 ዓለመ ነፋስ 4 ዓለመ ማይ 5 ዓለመ መሬት እንደሆኑና ከዚህ በኋላም ምድርን ጉበት መስላ ቢያት በማጥ የሚቆርጡና የሚፈለጡ እጽዋትን በማጭድ የሚታጨዱ አዘርትን በእጅ የሚለቀሙ አትክልትን እንደፈጠረባትና ሌሎች ዝርዝር ጉዳዮችን አይተን ነበር። ውድ ቤተሰብ የዛሬው ትምህርታችን ወይም የረቡዕ ስነ ፍጥረት እንደምን ነው ቢሉ በዕለተ ቀዳሚት ወይም በመጀመሪያው ሰዓት ሌሊት ለይኩን ብርሃን ውስጥ ጠፈረ ሰማይ ብሎ ፀሐይን ጨረቃንና ከዋክብትን ፈጠረ። በዚህም ጊዜ መላእክት አመሰገኑ። የእነዚህ የፀሐይ የጨረቃና የከዋክብት ተፈጥሯቸውስ ከምን ከምን ነው ቢሉ የፀሐይ ተፈጥሮ ከእሳትና ከነፋስ ሲሆን የጨረቃና ከዋክብት ተፈጥሮ ደግሞ ከነፋስና ከውሃ አድርጎ ፈጠራቸው። ይህንንም ሲያደርግ ከደገኛው ብርሃን የስንዴ ቅንጣት ያህል አምጥቶ ከሰባት ከፍሎ ሰባቱን እጅ ለፀሐይ አደረገ። ቀሪውን አንድ እጅ መልሶ ለሰባት ከፍሎ 7 እጁን ለጨረቃ እንዲሁም አንድ እጁን ለከዋክብት አደረገ። በዚህ መልኩ ሲፈጥራቸውም አላልቆ ወይም በደረጃ ለያይቶ ፈጥሯቸዋል። ይህም ፀሐይን ከጨረቃ ጨረቃን ከከዋክብት አበላልጦ ፈጠራቸው። ለከዋክብትም 7 መሪ ፈጠረላቸው። እነሱም ናርኤል፣ ብርክኤል፣ ምላልኤል፣ ህልመ መሌክ ሲሆኑ ለእነዚህ መሪዎችም 7 ተከታዮች እንዲኖራቸው አደረገ። እነሱም ሹምሻ፣ ቀመር፣ መሪህ፣ መሽተሪህ፣ ዙሃል፣ አጣርድ እና ናርድ ይባላሉ። በእነዚህም 4 መሪዎችና ተከታዮችን አንድ ብሎ 5 ወገን ይሆናሉ። እንዲሁም 4 ተከታዮችን አንድ ብሎ 5 ወገን እንዲሆኑ አደረጋቸው። እነዚህም 7 አብያን ወይም ዋና ዋና ከዋክብት ተብለው ይጠራሉ። እንዲያርጎ ፈጥሮ ሲመላለሱባቸው መኖሪያ 6 መስኮቶችን በምስራቅ 6 መስኮቶችን በምዕራብ አደረገላቸው። ለጨረቃም እስከ 15 ቀን ድረስ መጋቤ ወርሃ መልአክ ብሎ ብርሃን እያመጣ ይጨምርባታል፣ ይስልባታል። ከ10 ቀን በኋላ ብርሃኗ እየተከፈለ ይሄዳል። ጨርሶም እስከ መጥፋት ይደርሳል።
ጨርሶ በጠፋ ጊዜም ከፀሐይ ጋር ተራክቦ ታደርጋለች። ያኔ ብርሃን መልሶ ያድርባታል። እንዲሁም በመውጣት በመግባት ጊዜ ፊታቸውን ወደ ምስራቅ አድርጎ ፈጥሯቸዋል። በጨረቃ ሰሌዳ ወይም ገጽ ላይ በሰው ገጽ ላይ ያለውን መልክ ቀረጸባት። ይህም እንደ ዓይን፣ እንደ አፍንጫ፣ እንደ ጆሮ፣ እንደ ከንፈር ያለ ነው። እዚህ ጋ ወይም በአራተኛው ቀን በዕለተ ረቡዕ እነዚህን ፀሐይን፣ ጨረቃን፣ ከዋክብትን እንዲህ አድርጎ መፍጠሩ ሊጠቀምባቸው ነው ቢሉ አይደለም። ነገር ግን ለሰው ልጆችና በዚህ ዓለም ለሚገኙ ፍጡራን እንዲያበሩላቸው ብሎ ፈጠረላቸው። እንዲህ አድርጎ የዕለተ ረቡዕን ስራውን አቆመ ወይም ተወ። መፍጠሩን የተወ ምን ነው? ደክሞት ወይስ መሽቶበት ነው? ወይስ ይህንንማ ማክሰኞ መፍጠር አይችልም ነበር ቢሉ ደክሞት መሽቶበት ወይም ማክሰኞ ላለመፍጠር አይደለም። ነገር ግን በማክሰኞ ስነ ፍጥረት ሚስጥረ ስጋዌን እንደነገረን ያ ማለት ለእኛ ለስጋ ለባሽ ለፍጡራን መድከም መምሸት እንዳለ ሲያጠይቅ ወይም ሲያመላክት ሲሆን በዕለተ ረቡዕ ስነ ፍጥረትም ስርዓተ ቤተ ክርስቲያንን ሲነግረን ነው። የስርዓተ ቤተ ክርስቲያን ነገርስ እንደምን ነው ቢሉ በመጀመሪያ ቤተ ክርስቲያን የተባሉ ምዕመናን ናቸው። ስለዚህ ጻድቃን በፀሐይ ኃጥአን በጨረቃ ይመሰላሉ። ይህ ማለት ፀሐይ ሁልጊዜ ሙሉ ሆና እንደምትኖር ሁሉ ጻድቃንም በምግባር በሃይማኖት ሙሉ ናቸው። ጨረቃ ግን አንድ ጊዜ ሙሉ ብትሆን አንድ ጊዜ እንደምትጎድለው ኃጥአንም በምግባርና በሃይማኖት አንድ ጊዜ ሲሞሉ አንድ ጊዜ ሲጎድሉ ይኖራሉ። አንድም ፀሐይ ብርሃኗ ሳትለዋውጥ በምልአት እንደምትኖረው ኃጥአንም በኃጢአት በክደት ምሉዓን ናቸው። ጨረቃ አንዴ ስትሞላ አንዴ ስትጎል እንደምትኖር ሁሉ ጻድቃንም ፍጹም ከሆኑ በኋላ በኃጢአት ቢሰናከሉ እንኳ በንስሐ ይታደሳሉ። በሌላ በኩል የእነዚህ የፀሐይ የጨረቃና ከዋክብት አካሄዳቸውን በሰማይና በምድር መካከል የማድረጉ ምሳሌ ምዕመናን ጻድቃን ምድራዊ ሲሆኑ በኋላ ሰማያውያን ለመሆናቸው ማሳያ ነው። ስሬታቸው ሰሌዳቸውን ከነፋስ ከእሳት ከውሃ አደረገ ብለን ነበር። በዚህም ከእሳት መሆኑ ለመምህራን ቁጣ እንዲገባቸው ምሳሌ ነው። ቁጣውም ሕፃናት አንማርም ቢሉ፣ የተማሩትን ቢገድፉ ወይም ቢረሱ፣ ሰንበትን ቢሽሩ፣ ድንበርን ቢያፈርሱ፣ ሕግን ቢጥሱ ነው። በሌላ በኩል እሳት የመለኮት፣ ውሃ የትስብእት ወይም የስጋ ለባሽ፣ ነፋስ የመንፈስ ቅዱስ ምሳሌ ሆኖ መለኮትና ትስብእት በግብረ መንፈስ ቅዱስ ለመዋሃዳቸው ማሳያ ነው። እንዲሁም ሲፈጥራቸው አላልቆ ወይም በደረጃ ፈጠራቸው ብለን ነበር። ምሳሌነቱ በምዕመናን መካከል በግብርና በክብር መበላለጥ መለላቅ እንዳለ ማሳያ ነው። በተመሳሳይ ሰባት ወገን አድርጎ ፈጠራቸው ላልነው ምሳሌነት ደግሞ ምዕመናን ሰባት ማዕርጋተ ቤተ ክርስቲያን ማለትም ከጵጵስና እስከ አናጉስጢስነት ገንዘብ ለማድረጋቸው ማሳያ ወይም ምሳሌ ነው። ለእነዚህ ፀሐይ ጨረቃና ከዋክብት ሲመላለሱባቸው መኖሪያ 6 መስኮቶች በምስራቅ 6 መስኮቶች በምዕራብ ፈጠረላቸው ላልነው ደግሞ የስድስቱ ቃላተ ወንጌል ምሳሌ ነው። ፀሐይ ጨረቃና ከዋክብት በእነዚህ 6 መስኮቶች ሲመላለሱ እንደሚኖሩ ሁሉ ምዕመናንም በወንጌል ጸንተው ለመሞታቸውና በኋላም በሕያውነት ለመነሳታቸው ማሳያ ምሳሌ ነው። እንዲሁም ጨረቃ ከፀሐይ ሩካቤ ካደረገችበት ቀን ጀምሮ እስከ 15 ቀን መጋቤ ወርሃ መልአክ ብርሃን እያመጣ ያለበሳታል ይስልባታል ላልነው ምዕመናን ከመምህራን 10ቱን ቃላተ ኦሪትና 6ቱን ቃላተ ወንጌል 5ቱን አዕማደ ምስጢር በድምሩ 15ቱን መንፈሳዊ ትምህርቶች ሲማሩ ስለ መኖራቸው ማሳያ ምሳሌ ነው። እንዲሁም የጨረቃ ብርሃን ከ15 ቀን በኋላ እየተከፈለ እስከ መጥፋትም ይደርሳል ብለን ነበር። ለዚህም ምዕመናን 10ቱ ቃላተ ኦሪትን 6ቱ ቃላተ ወንጌልን 5ቱ አዕማደ ምስጢርን ሲማሩ ሲያስተምሩ ኖረው በሞቱ ጊዜ ስልጣናቸው በእደ እግዚአብሔር ወይም በእግዚአብሔር ጥበብ ለመያዙ ማሳያ ምሳሌ ነው። ጨረቃ ብርሃኗ ጨርሶ በጠፋ ጊዜ ከፀሐይ ተራክቦ ታደርጋለች። በዚያም ብርሃን ይሳልባታል ላልነው ሰው ምንም ቢማር ምንም ቢያውቅ ምንም ቢበቃ ከበላዩ ባለ እንጂ ነቃሁ በቃሁ ብሎ በራሱ መሾም ተገቢ እንዳልሆነ ማሳያ ምሳሌ ነው። እንዲሁም ሲወጡ
ሲገቡ ፊታቸውን ወደ ምስራቅ አድርጎ ፈጠራቸው ላልነው ምዕመናን ሲጸልዩና ሲሰግዱ ፊታቸውን ወደ ምስራቅ ለማድረጋቸው ማሳያ ምሳሌ ነው። ከወደ ምስራቅ ሲወጡም ፊታቸውን ወደ ምድር አዘቅዝቀው ነው። ይህም መምህራን ትህትናን ለማስተማራቸው ምሳሌ ሲሆን፣ አንድም ካህናት የምዕመናን ጠባቂ መሆናቸውን ለማሳያነት ነው። አካሄዳቸውንም ከሰማይ ወሰን አላሳለፈውም ወይም ከሰማይ ወሰን አያልፉም ላልነው ሁሉ መምህራን በዚህ ዓለም ቢያስሩ ቢፈቱ እንጂ በወዲያኛው ዓለም አያስሩም አይፈቱም። እንዲሁም ጨረቃ ላይ በሰው ገጽ ያለውን መልክ ቀረጸባት ላልነው ሿሚ ሰው ተሿሚ ለመሆኑ ማሳያ ምሳሌ ሲሆን፣ በተመሳሳይ እንዲህ አድርጎ ስርዓተ ቤተ ክርስቲያንን ለማስተማር እንጂ ደክሞት መሽቶበት አይደለም ላልነው ፍጥረት 12 ሆኖ ነበርና 3 ሲጨመርበት 15 ይሆናል። እነዚህም ማይ ወይም ውሃ፣ ጽልመት ውሃን ከ3 መክፈል፣ መሬት፣ ብርሃን፣ እጽዋት፣ ፀሐይ፣ ነፋስ፣ መላእክት፣ አዝርዕት፣ ጨረቃ፣ እሳት፣ ሰማያት፣ አትክልትና ከዋክብት ናቸው። ውድ የተዋሕዶ ቤተሰቦች የዕለቱ ወይም የረቡዕ ስነ ፍጥረት ወይም የአራተኛው ቀን ስነ ፍጥረት ትምህርት ከብዙ በጥቂቱም ከሙሉ በከፊሉ ይህ ነው። እኔም ለዕለቱ አዘጋጅቼ ያቀረቡላችሁ ትምህርት ይህን ይመስል ነበር። ቀጣይ የአምስተኛው ቀን ወይም የሐሙስን ስነ ፍጥረት አስተምህሮት ይዤ እንደምቀርብ እየገለጽ ምናልባት እርስዎ ወደዚህ ቻናል የመጡት ለመጀመሪያ ጊዜ ከሆነ እባክዎ አሁኑኑ ይህንን ቻናል ሰብስክራይብ ያድርጉና ሁሌም ሃይማኖታዊ ትምህርቶች ሲጫኑ መልእክት እንዲደርሰው የማስታወቂያ ምልክቷን ወይም ደወሏን ይጫኑ። ዘመድ ጓደኛም እንዲቀላቀል በቅንነት ሼር ያድርጉ፣ መረጃ ያካፍሉ። ተሰባስበን በጋራ እንመማር። መምህሩ ባለቤቱ መድኃኔዓለም ነው። የእኛ ትብብርና ቅንነት ለሰበብ ነው። በመጨረሻም ለተሻለ ግንዛቤ ከመግቢያ ጀምሮ በቅደም ተከተል የተጫኑ ሁሉንም ክፍለ ትምህርቶችን ያዳምጡ ዘንድ እያሳሰቡ ቀጣይ በሐሙስ ስነ ፍጥረት አስተምህሮት እስከምንገናኝ የእግዚአብሔር ቸርነትና ጥበቃው አይለየን። ወስብሐት ለእግዚአብሔር አሜን። ይቆየን።